የእዩ ጩፋ ኢጎ እንደ ቡርጅ ካሊፋ ሰማይ ነክቷል ወንድሜ። አሁን ደግሞ ይባስ ብሎ ከቤተ እምነት አስተዳዳሪዎች ጋር በይፋ ሮስት መደራረብ ጀምሯል። ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ ፍለፊት ይጋፈጣሉ። ዘራፍ የጨነቀለት የቁጡለታ ውበት ነው ሲሉት ራስ ሊመታ የደኑ በሬ እና ይሄ ጦርነት እንዴት ተጀመረ ላላችሁ ሰዎች የዛሬ 2 ሳምንት ምናምን አካባቢ ወንድማችን እዩ ወደ ሐዋሳ ለምናምን ኮንፈረንስ ሲገባ የሀገሪቱ አስተዳደር እንዲያርገው ስለተቀበሉት ነው። እኔ የካውንስል መሪ በሆን ወታደርና ማርሽ ባንድ ስለተቀበለው ሳይሆን ማግደው ይሄንን ፒንክ ሱፍ ሶፊት ለብሶ ስለወጣ ነበር። እንደው ምን አይነት ያራዳ ተመስለኝ ነበር። የሽሮፕ ጠርሙስ መስሎ ሶፊት እንደወጣ የእዩ ፈጣሪ ቢያቅ እንኳን ነብይነቱን ይገፋው ነበር። Look at this dude. ወይ ታሪክ እግዚአብሔር ነብይ ነኝ ስገዱልኝ አለ ማለቱ ራሱ እንዴት ትሁት ሰው እንደሆነ ያሳያል። በዛ ላይ ደግሞ በጣም ትሁትና ልታይ ማለት የማይወድ ሰው ከመሆኑ የተነሳ ያረጋው መነጽር 62000 ብር ብቻ ነው የሚያወጣው። ወይ ጉድ! ደሃናችሁ መናጥናችሁ ኮከኔያችሁን እኔ ላራክፍላችሁ እያለ ነው። እውነት ግን እዩ ጩፋ እንዲህ ሀብታም ከሆነ በኋላ የህንድ ፊልም ማየት ሳይጀምር አይቀርም። ይህንን አገባባይታችሁ የሆነ ህንድ ፊልም ትዝ አይላችሁ? ብቻ በሐዋሳ መንገድ ላይ እንደዚህ 8 ቪኤት መኪናና 2 ፓትሮል እንዲያስከትሉ ከተንቀባረረብን በኋላ የሃይማኖት ምዕመናን ካውንስል አይተው በቅናት መንፈስ ይነሳሱና እንዲህ ይሉታል። ታጅቦ ወደ ከተማ የሚገባ ሁኔታ ይሄ የወንጌል አማኞች አስተምሮ በፍጹም እንቃወማለን። በዛ ነገር እኛ እንደግፈው። ታው እንጂ እውነት አረባከ እሱ ጥሩ ነው አትደግፉትም። ግን እስከዛሬ ድረስ በየክልሉ ሲሄድ እኮ እንዲህ ነበር የሚያደርገው። አሁን ምን የተለየ ነገር አድርጎ ነው እንዴ ተበሳጫችሁት? ከዚህ በፊት በተለያየ ቦታ ኮንፈረንስ ሲደረግ እንደሚደረገው ነው ሲዳማ ብሔራዊ ክልላዊ መንግስት ያደረገው። አዲስ የተፈጠረ ነገር የለም። ንገሩኝ ባይ አንድ ነብይ በመኪናና በመሳሪያ ከሚያጅቡልን የጸሎት ቤት አጥቶ የሚቸገር በክራይ ቤት የሚሰቃይ ብዙ አገልጋይ አለ። ቆዩኝ እስቲ አንዴ ቆዩኝ እስቲ። እና የምርም እዩ ጩፋን እስካሁን ድረስ ካውንስሉ ነብይ ነው ብሎ ነበር የሚያምነው። የጉድ ቀን አይመሽም አሉ። እኔ እኮ ራሱ ተነስቶ ከዚህ በኋላ ነብይ በሉኝ ያለ ነበር የሚመስለኝ። እኔ ሰገረመኝ ይሄ አይደለም እንዴ? እና ነብይ ነው የምትሉ ከሆነ በጫማ ጥፊ መንፈስ ያስወጣየት ነበራችሁ። በልጄ እግር ጠረን የተነሳ ነው ብር ብዬ ወጥቼ ቀረሁ። ምን እየሰሩ ነው? ሀዱክን ሄይ ዲስኮኔክትድ። አረ እንደው ተው፣ አረ ተው፣ ግድ የላቸውም ተው እንዴ። መንጋው ብሶበት የለም እንዴ? አይናት ሀገር ሩዋንዳ የመንጋ መጫወቻ ሆነች ትቀሪ። ምንድነው ትርጉሙ? በመሳሪያ ታጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድነው ትርጉሙ? መጽሐፍ ቅዱሳዊ ቤኔፊቱ ቫልዩ ምንድነው? ምን አገባ በላችሁ ለማለት ነው። ቆይ ምን አገባ? ምንድነው ምን አገባ? ምን አገባ? ትርጉሙን እንጃ። ግን እዩ ጩፋ በወታደር መታጀቡ እኮ ትልቅ ነገር አይደለም። እንዴት ቤተ እምነቱ ውስጥ ያለውን ያንንም ያክል ስክሪን በስንት ሚሊዮን ብር ሲያስገባ ለምን አልተበሳጫችሁም ነበር? እኮ 2 መርከብ ዘይት እያስመጣው ነው ሲል ለህብረተሰቡ ሽሮ መስሪያነት በርካሽ የሚያከፋፍለው መስሏችሁ ነበር? ለአንዳንድ ደነዝ ሰዎች ማለት ነው አርብ ቀን ላይ ቀልድ አትንገሯቸው ይባላል። ምክንያቱም እሁድ ላይ ገባቸውና ቸርች ማለት ይቃሉ አሉ። ብቻ እዚህ ጋር ይሄ ሰውዬ እዩ ጩፋን እንዲህ ብሎ ያዋርደዋል። በመሳሪያ ታጅቦ የገባ አንድ አገልጋይ ከተማው ላይ የሚፈራው ወይ ከህዝብ የተበደረው ገንዘብ አለ ወይ ከዚህ ቀደም ከህዝቡ ወስዶ ያስቀረው ነገር አለ። ለዛ ከተማ ላይ አደጋ ሊያደርስበት የሚችል የሆነ አካል አለ ማለት ነው። ልክ ብለሃል ሌባ። እኔ ሐዋሳ ዩኒቨርሲቲ እንደተማረ ሰው እዩ ጩፋ ሰው ፈርቶ ምናምን ሳይሆን ሐዋሳ ያሉትን ቢምቢዎችና ተዋኖቹን ፈርቶ ይመስለኛል። ለማታውቁ ሰዎች የሐዋሳ ቢምቢ ትልቅ ከመሆናቸው የተነሳ ኦባማ ነው የሚባሉት። እንደሌሎቹ ቢምቢዎች የሐዋሳ ቢምቢ ደምን በተኛበት ደሞ አይደለም የሚመጡት። እንደውም ደምህን እየመጠጡላ ጆሮ ላይ ጠጋ ብሎ እንደውም ትራሽ ቶክ ያወራባሉ ላይ ሰድባለ እናትህንም ትላንትና እንደዚህ አድርጌ ነው ደሟን የመጠጥኩት ምናምን ይላል። በስመ አብ አንተ
ተቀዶ የለ እንዴ አንተ? ብቻ ይሄ ንግግር ወንድማችን ጩፋን የሌላ አበሳጭቶት በመጀመሪያ ደረጃ አንድ አገልጋይ ብላችሁ ንቀት በሚመስል መልኩ አገልጋዩን የምታነሱት ነገር ተገቢ አይደለም። ምን አድርጉኝ ማን ብላችሁ ጥሩኝ እያልክ የቀና ብዙ ያወራል። እውነትህን ነው። ቆይ አንድ ሰው ብዙ አክተሮችን ቀጥሮ ሃይማኖታቸውን አስቀየርኳቸው እያለ ሴቶችን በጫማ ጥፊ እየመታ አዳንኳቸው እያለ በአማኞች ገንዘብ ከ60,000 ብር በላይ የሚወጣ መነጽር አድርጎ ያየ ይህንን ሁሉ መስዋዕትነት ለእግዚአብሔር ብሎ ከከፈለ በኋላ የዓለም ሰዎች ይመለከቱኝ ከአብይ አህመድ የበለጠ ሰው እኔን ለመቀበል ይወጣል ማለቱ ምንድነው ጥፋቱ? ወንገር ሲያስረዳኝ ብቻ ይሄ ሰውዬ ለ10 ደቂቃ እዩ ጩፋን ቦርኮ ዘይት ነጋዴ ብሎ ካንቋሸሸው በኋላ ወንድም እዩ ጩፋ እሳት ጎርሶ እሳት ለብሶ ፋየር እያለ የምላሽ ቪዲዮ ይሰራና ፖስት ያደርጋል። በአገር ውስጥ ያላችሁ ጉድ ሞርኒንግ፣ ከሀገር ውጭ ያላችሁ ጉድ ኢቭኒንግ ብያችኋለሁ። ሰው ላይ ይቀልዳል፣ አንተ እንግሊዝኛ ላይ ቀልድክ። በምን አይነት ሰዎች ዌልካም እንዲባሉ ትፈልጋላችሁ? አንድ አገልጋይ ወደ አንድ ከተማ ሲገባ 7 እና 8 ፓትሮል ለምን ያስፈልጋሉ የሚል ጥያቄ የምታነሱ ሰዎች በባጃጅ ታጅቦ እንዲገባ ነው የምትፈልጉት? በጣም ነው እንደ የጠገብከው። እንዴት ነው እንደው ግን ለባጃጅ ያለህ ንቀት ያሳዝናል። አንድያ እዩ ጩፋ ከዚህ ሰውዬ ጋርማ የግል ጸብ ሳይኖራቸው አይቀርም። ቆሻሮጊት ምን ትላለች? አንዳዳሮጊት ሄች ለማያቅሽ በዚህም አልበቃም። ለመታጀብ የምትፈልጉ ሰዎች እንደኔ ትልቅ ስራ አልሰራችሁም፣ ስለዚህ ቀፎ ደደቦች ናችሁ ይላቸዋል። ለመታጀብ ፈልጋችሁ ከሆነ እንድትታጀቡ የሚያደርግ ስራ መጀመሪያ መስራት አለባችሁ። ትክክል ነው። ምንም ውስጣችሁ ላይ ሳይኖር ባዶ ቀፎ ሆናችሁ ለመታጀብ ማሰብ በጣም የበዛ ሞኝነት ነው። God damn ሳልፈልግ አሳከኘው። የክርስቶስ አምባሳደር ይመጣል ተብሎ ማርሽ ባንድ ብቻ አይደለም ካላንደር ሁሉ ሊዘጋ ይችላል። በዛ አሁንስ በጣም በዛ። ትንሽ እንኳን አይሰቀጥጥህም? ትንሽ እንኳን አታፍርም? ትንሽ እንኳን ለአይምሮ ለአታ አይቀፍም? የራስን ውሸት ስታመንና ካስፈላጊነት በላይ አስፈላጊ የሆንክ ሲመስል እንደ እዩ ጩፋ እኔ ስመጣ መንገድ ይዘጋልኝ፣ ፓትሮል ይቀበለኝ፣ እኔ መጣሁበት ቀን ታስቦ ካላንደር ይዘጋልኝ ማለት ትጀምራለህ። ኦራ አደፋፈር ባንድያ የማይሞት አይመስልም? ይሄ አገልጋይ ሲንቀሳቀስ ተሸክሞ የሚዞረው አንድ ትልቅ መንግስት አለ። ተው እንጂ አንተ በኋቃ ለራሴ ያለህ እይታ ያለ አግባብ ከፍ ሲል እንደዚህ አይነት ነገር ለመናገር ትደፍራለህ። አፍ በከፈተማ ቢሆን ኖሮ እስካሁን ድረስ ነብይ ብቻ ሳይሆን እንደ ሙሴ ሊቀ ነቢያት ነበር የሚባለው። ቪኤቶች ብቻ ሳይሆን በዚህ ዘመን የተፈጠረ ነገር ካለ ተጨምሮ አገልጋዮች ዌልካም ይባላሉ። ዝም በል አንተ ድፍን። ከፓትሮልና ከ8 ቪኤት መኪና የበለጠ ምን ፈልገህ ነበር? አንተ ሰውዬ ምንድነው አላማ? አብይ ባለፈው ያስገባቸውን ድሮኖች ለኔ አቀባበል ይደረግልኝ አለማለት ራሱ አንድ ነገር ነው። እንደው ንፍሮ የሰው ንፍሮ። እኔ ኦሬዲ ፕሮቴክትድ ነኝ፣ ከለላ ውስጥ ነኝ። እንደገና ደግሞ ስለ ራሴ የሚከራከር እሱ ጥሩ ነው። ግን እዚህ ጋር ከሌላ ወንድ ጋር ለምንድን ነው እጅ ለእጅ ተያዝከው? ሌላ ኬዝ አለ እንዴ? ሆነ ኬዝም አለሽ። ለዛ ነው እንደዚህ ይሄንን ፒንክ ሱፍ ለብሰህ የወጣኸው? እዩ ልትነግረን የምትፈልገው ነገር አለ? አይዞህ ንገረን፣ አትፍራ። ሙሴ ኢያሱን፣ ኤልያስ ኤልሳዕን፣ ጳውሎስ ጢሞቴዎስን እንዳበረታቱ ሁሉ እኔም የሚቀጥለውን ትውልድ ማበረታታት እፈልጋለሁ። ዘመኔ ጡሩምባ የምሬን ነው። ግን በዚህ አክሰንቱ ጢሞቴዎስ የሚለውን ስም መጥራት መቻሉ ራሱ በማርሽ ባንድ የታጀበ ምስጋና ይገባዋል። ጳውሎስ ጢሞቴዎስን ኮሬክት። ያ ግን ወንድማችን እዩ ጩፋ አለመማሩን የሚያስታውቅበትን የመጽሐፍ ቅዱስን ጥቅስ ይጠቅሳል። ሐዋርያት ሥራ ምዕራፍ 23 ቁጥር 23 ላይ የሮም ሻለቃ ጳውሎስን ከገዳዮች እጅ ለማስመለጥ የአገር ገዢ ወደ ሆነው ወደ ፕሌክስ ቂሳሪያ ሲልክ ለአንዱ ጳውሎስ 200 እግረኛ ወታደሮችን 200 ደግሞ ጦር መሳሪያ ያላቸውን ከነዚህ ውጪ ደግሞ 70 ወታደሮች አንድ ላይ 470 ወታደሮችን ለአንዱ ጳውሎስ እንዲመደብ ነው ያደረገው። ስለፈራም አይደለም፣ ችግር ስላለበትም አይደለም። ጳውሎስ በ470 ወታደሮች የታጀበው አለማወቅ ክፉ መብረቅ አሉ እዩ ጩፋ
አሁን ራስህን ከነብይነት በገዛ ፈቃድ መሰረዝ አለብህ። እንደኔ አይነቱ ዶማ እንደኔ አይነቱ ማህየም ይሄንን የሚነግርህ ከሆነ ችግር ውስጥ ነህ ማለት ነው። አንደኛ ለጳውሎስ 400 ወታደር የመደበው ፌሊክስ ሳይሆን ፌሊክስ ነው። ሁለተኛ ያን ሁሉ ወታደር ለጳውሎስ ያዘዘውም ፈሪሳውያን ጳውሎስን ለፍርድ ወደ ቄሳር ሲሄድ ሊገሉት እንዳሰቡ መረጃ ስለደረሰው ነው። ጳውሎስ እግዚአብሔር ሰው ስለሆነ ሊያሳጀበው ፈልጎ አይደለም። ሲጀመር ፌሊክስ ራሱ መናፍቅ ነው። ስለዚህ ጳውሎስን የሚያጅብበት ምክንያት አልነበረውም። ሲቀጥል እንደው ይሁን ብለን ያንተን የውሸት ጥቅስ እንኳን ብንከተል ለጳውሎስ የሚደረገው ነገር ላንተ እንዲደረግ ትፈልጋለህ ማለት ነው? ቆይ ማን በሉኝ እያልክ ነው? የመጨረሻ እንጂ ደፋር አቃደው ነው። ብዙ እንደሱ አይነት ደፋር አይቼም አላውቅም። ቆይ ኢጎ ምን ያህል ቢነፋ ነው እንዲህ ራስን ከጳውሎስ ጋር እኩል የምታረገው? ጋኔል ቀይ ጥቁር ብቻውን ሆኖ በሚሊዮኖች የሚቆጠሩ ሰዎችን እናንተ ሙድ እየያዘ ምናምን ካራቴ ምናምን እያለ ሳይሆን ማፈሪያ በትክክለኛ መንፈስ ሰይጣናትን እያወጣ ያሳመነውን ሰው ከሱ ጋር እኩል መሆን ትፈልጋለህ? ትንሽ አታፍርም? እንዴ ይሄ ቅንቅናም እሱ ሰው ሆኖ። ቀሲስ ባሻ በዚህ ስብከታቸውን ያቆሙና ወደ መናጤው ባሻ እንመለሳለን። 7 እና 8 የመንግስት ፓትሮል ለምን ይመደባል? በዚህ ልክ መታጀቡ ለምን አስፈለገ የምትሉ ሰዎች ለአገልጋዮች መንግስታዊ የሆነ ፕሮቴክሽን፣ መንግስታዊ የሆነ ከለላ፣ መንግስታዊ የሆነ ዌልካም፣ መንግስታዊ የሆነ ጥበቃ ያስፈልጋል። ቆይ እኔ ኦልሬዲ ፕሮቴክትድ ነኝ፣ ከለላ ውስጥ ነኝ። A few minutes later ለአገልጋዮች መንግስታዊ የሆነ ፕሮቴክሽን፣ መንግስታዊ የሆነ ከለላ፣ መንግስታዊ የሆነ ዌልካም፣ መንግስታዊ የሆነ ጥበቃ ያስፈልጋል። ክላሽ አላረም። አንተ ቀዳዳ ነህ፣ እባክህ አትቀደድ። እንደው ዝም ብዬ ሳይ ወረኛ ወንፊት ነህ ነው። እንዳልተማርክ ሳትነግረኝ እንዳልተማርክ ንገረኝ አለች የዩ ጩፋ ያጎቱ የሚስቱ እህት። ለብዙ ሰዎች ሞዴል የሆነ ምልክት የሆነ ታላቁ ሐዋርያ ጳውሎስ በ470 ወታደሮች ታጅበዋል እያልኩ ነው። አይ እሱ የታጀበው እንደዚህ ስለሆነ ነው እንደዛ ስለሆነ ነው ብለ ማስተባበያ ልሰራ ትችላለህ። ሙራሌ ደብረት እናንተ አሁን የመሬት መንቀጥቀጥ ቢነሳ ማለት ነው ወተቴ ወደ ቅቤነት አይቀየርልኝም? ቤቱ በዛ ፓትሮሉ በዛ የምትሉ ሰዎች እግዚአብሔር በአንተ ኮልኮሌ እንዲታጀብ ነው የምትፈልገው? እንዲያረደደብን እንዲያንተ አረባካ አንብብሲ ሏሟ ራሷ ተዋበል። እግዚአብሔር በአንተ ኮልኮሌ እንዲታጀብ ነው የምትፈልገው? አየሽ እንዲህ አለማወቅሽ ነው አንዲ ደፋር ያረጋሽ። ረጥጋት ቤት መኪና አይጠቀሙ ማለት ነው። ጳውሎስ ወይም ጴጥሮስ በእኛ ዘመን ቢኖሩ አውሮፕላን ተሳፍሮ አሜሪካና ካናዳ ሄዶ አያገለግሉም ብላችሁ ታስባላችሁ? In the business, we call this foreshadowing. አሜን። ብታምኑም ባታምኑም በኢትዮጵያ ምድር በራሳቸው ጀት እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ። አላልኳችሁም? ብቻ አዩ በመጀመሪያው ምላሹ እንዲህ ካውንስሉ ላይ ከወረደባቸው በኋላ የካውንስል አመራሮች የዩ ጩፋን ቤተክርስቲያን ያግዱታል። Boy, that escalated quickly. እዩ ጩፋ ከጥቂት ቀናት በኋላ እንዲህ ታጥቆ ይመጣና ካውንስሉን አሩን ያበለዋል። በሶሻል ሚዲያ ለማየት እንደቻላችሁት በክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይ የወጣውን የካውንስሉን እግድ በተመለከተ ቅድም የጩፋ ኢጎ ሰላማዊ ነክቷል ስላችሁ ያላመናችሁ ካላችሁ ዴስክ ላይ ያለውን ጉድ ይውልኝ። ከስሙ በታች ምን እንደሚል አንብቡት። ባለ ራእይ ሰው ለካ ለራሱ በሚሰጠው ሙገሳ ብቻ ተመቻችቶ መኖር ይችላል። እናንተ ምን አይነት ድፍረት ነው የምትዳፈረው አንተ? ራስን እንደው ባለ ራእይ ስትል ትንሽ አታፍርም? እንደው ትንሽ አታፍርም? እና ደግሞ ይሄን የሚያክል ጠረጴዛ ምን ያደርግልሃል? ትንሽ አልበዛ? ለዚህ ባለ ራእይ መሆንን ለሚያስረዳው መስታወት ብቻ ብለህ ነው አይደል ይሄን የሚያክል ጠረጴዛ ያዘዝከው? ሰው ላይ ቀር ብሎ የሚያምን ከሆነ ያንን የጣሰውን ግለሰብ በደብዳቤ ጠርቶ መጠየቅ እንደሚገባ በካውንስሉ ሕገ ሥርዓት ላይ የተቀመጠ ደንቡ ያስገድዳል። ወይኔ አቤት ንግግር፣ አቤት አንደበት!
መጨረሻው ውሳኔ እስከሚሰጥበት ቀን ድረስ በጊዜያዊነት ክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይሰንስ ታግዷል ብሎ መግለጫ ማውጣት ምን ማለት ነው? እና ምን ያርጉ? የእነሱን ምላሽ ሰምተህ ታንቃስ ወጣለው በካላንደር ቀኔን አዘጋለሁ ብለህ አናታቸው ላይ ስትጨፍርባቸው ፈሮሃ። መብታቸው እኮ ነው። ትንሽ ቆየት ብሎ ቀደም ያልኳችሁ የጩፋ ኢጎ ቀስ ብላ ብቅ ትላለች። እኔ ወንጌል የሚሰብከው በካውንስሉ ላይሰንስ አይደለም። እኔ አጋንንት የማስወጣው በካውንስሉ ላይሰንስ አይደለም። እኔ ለበሽተኞች የሚጸልየው በካውንስሉ ላይሰንስ አይደለም። አዎ እውነት ነው። አንተ ነህ እንጂ የምታመልከው አምላክ አይደለም ሰይጣን የሚያስወጣው። አንተማ ሽንት ወተት ነው ጠጡት ማለት አይቀርም በቅርቡ። ይሄ በዚህ አያያዙማ ትንሽ ቆይቶ ስሜን ጨረቃ ላይ ጻፉልኝ ይላል። የጎበዝ ያበቃል ብላችሁ ያሰባችሁ ካላችሁ ተሳስታችኋል። ካውንስሉ ከሰማይ አይደለም የወረደው፣ በአንድነት ሆነን የመሰረትነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በሌለውበት ራሱ መወሰን አትችልም። ተው እንጂ በላው። በባስኬትቦል ቋንቋ እነዚህ ምናምንቴ ካውንስል አባሎች ላይ ደንክ ነው ያረገባቸው። ምናምንቴውን ፊታቸው ላይ አምጥቶ ነው ከፍ ዝቅ ያረገባቸው። አንድን ተቋም ከማገዱ በፊት የተቋሙን መሪ በክብር በደብዳቤ ጠርቶ ማነጋገር አለበት። ያለምንም ጥሪና ምልክት ሁለት መስመር በጻፍከው ሐሳብ ላይ መዝገብ ቤት ያለውን ማህተም ወስደ መተ ከዛሬ ጀምሮ የክራይስት አርሚ ላይሰንስ ታግዷል የምትለው ነገር እንዴት ያለ ንቀት ነው? ትንሽ ተረጋጋ፣ ግድ የለም። ቅድም እንዳልኳችሁ የቻችሁ መታገድ አይደለም ያበሳጨው ነገር እንደ ቀላል ይህንን ሁላ ተአምር ሲያደርግ የነበረ ታላቁን ነብይ እዩ ጩፋን በሁለት መስመር ደብዳቤ ማገዳቸው ነው። እንዴት እዩ ጩፋ ጋር መሄድ ደብዳቤን በኖርማል ወረቀትና በቢክ እስክሪብቶ ትጽፋላችሁ? ምን ያህል የተከበረ ሰው እንደሆነ አታውቁም ማለት ነው። ኦፍ ኮርስ አታውቅም። ለእዩ ጩፋ በወርቅ የተጻፈ ደብዳቤ ነው የምትልኩለት። እሱም ያንስበታል መቼም ይሁን ተብሎ ነው እንጂ። እኔ ነኝ በራሴ ጊዜ በእናንተ ጥላ ስር ሆኜ ከእናንተ ጋር መስራት ፈልጋለሁ መዝግቡኝ ብዬ የተመዘገብኩት እኔ ነኝ። እሺ ግን ቀደም ካውንስሉ ሲመሰረት ነበርኩኝ እኔና ሌሎች ሰዎች ሆነን አንድ ላይ መሰረት ነው ስትል አልነበር? አሁን ደግሞ ከተመሰረተ በኋላ ራሴ ነኝ ሄጄ ይቀፑኝ ያልኳቸው ትላለህ። አሁን ክላሽ አያረግም። ክላሽ አላረግም ወረኛ አልኩባይ ተናገርኩ ለማለት ነው። ልንገርህ ግን እዩን ሳላመሰግነው አላለፈም። ሌሎች ሰዎች ቢሆን ኖሮ ከጀርባቸው ብዙ መጽሐፍት ያለበት መደርደሪያ ያረጉ ነበር ያነባሉ እንዲባል። እዩ ግን ማንበብ ስለማይችል እንዲ ባዶ ነው ያረገው። ጉድ ሞርኒንግ ጉድ ኢቭኒንግ ነገር እናንተ ስታደርጉ ልክ ሆኖ እኛ ስናደርግ ልክ የማይሆንበት ምንም ምክንያት የለም። እውነቴን ነው። ብላክ ቤልት ያለው ነብይ በገዛ ሀገሩ አይከበርም አሉ። ነብይ በሀገሩ አይከበርም ማለት እኮ ይሄ ነው። ብቻ ለምን እንዴት እኔን ማክል ነብይ እንዲህ በአደባባይ ያዋርዱኛል? የእግድ ወረቀታችሁን ጠቅለላችሁ ፀሐይ በማይወጣበት በኩል ክተቱት ካላቸው በኋላ እንደ ሰው ማክበር ጠርቶ ማነጋገር በጣም አስፈላጊ ነው። ብቻ ብዙ ሃይማኖታዊ ነገሮችን መስራት አልፈልግም ነበር። እንደው የጋንግስተሩ የእዩ ጩፋ ኮንፊደንስ ስለገረመኝ ነው። ለዛሬ በዚህ በቃናል። በቀጣይ ቪዲዮ ላይ ካራቴ እንዲያሰለጥነኝ እዩ ጩፋን ጠይቄው በጫማ ጥፊ ብልቴን ሲመታኝ የሚያሳይ ቪዲዮ ይዤላችሁ እመጣለሁ። ከዚያው ድረስ ቻው። ጉድ ኢቭኒንግ ጉድ ኢቭኒንግ ጉድ ኢቭኒንግ ጉድ ኢቭኒንግ ጉድ ኢቭኒንግ